ብታት ኢትዮጵያ ለሚወን ኢትዮጵያ እና እንዴት ነው ነገሩ የሚሆነው? እንዴት ነው የሚሆነው ነው እኮ አሁን ምንድነው? ምን ተፈጠረ? ምን ነው ዩቲዩብ ምን ነው ማን ነው? እሺ ለኛስ የሚደርስልን ምን ነው ዩቲዩብ ምንድነው? ምን ተፈጠረ? እስቲ አስረዳ። ምንድነው ምክንያት? 4000 እንደ ተራራ ከብዶ 8000 ምን ነው ዩቲዩብ ምን ነው ዩቲዩብ ምን ነው? ምን ተፈጠረ? ዩቲዩብ ምን ተፈጠረ? ምንድነው የተፈጠረ ነገር አለ? ዩቲዩብ ከ4000 8000 እሺ፣ እንዴት ነው የምንቀጥለው? እሺ፣ ለማንኛውም ኢትዮጵያውያን በቃ አሁን ያለን አማራጭ ብትወዱትም ባትወዱትም ይውልኝ፣ በቃ እንረዳዳ፣ እንተሳሰብ። ወገንታት ኢትዮጵያ ካልተሳሰብን የትም አንደርስም። ድሮም እኛ እርስ በርስ እንደጋግፋለን አይደለ? እንረዳዳለን አይደለ? ዝም ብላችሁ ልተኙ ስትሉ 1 ሰዓት 3 ሰዓት ላይ እንደው አስታውሱና እንደው አደራ እንደው አስታውሱና ቀጠሮ ሞልታችሁ ማለት ነው ማነው አላርም ሞልታችሁ በቃ እንደው አንደኛ ዩቲዩብን ረዘም የሚለውን ይውልኝ። እንደው እንደዛ ካልሆነ እንደው ከፌብሩዋሪ በፊት እንደው የሆነ ነገር ካልመጣ የሆነ ተአምር ካልመጣ 8000 ኧረ በ4000 ይሻላል። ከፌብሩዋሪ በፊት እባካችሁን የኢትዮጵያ ሕዝቦች ኤርትራውያን በዓለም ዙሪያ ያላችሁ ኢትዮጵያውያንና ኤርትራውያን ያው እንግዲህ ኡጋንዳ ውስጥም ብዙ አላችሁ አይደል? ኡጋንዳም ይበዛል። ሌላ የት ሀገር ነው የሚበዛው? ደቡብ አፍሪካ ይበዛል። ሌላ አውስትራሊያ ይመስለኛል። ሌላ ኬንያም አላችሁ አይደል? እንግዲህ እንዳልኳችሁ መደጋገፍ ነው የሚበጀው። ከፌብሩዋሪ በፊት አንተዛዘብ። ከፌብሩዋሪ በፊት አያችሁት አይደል? ሰላም ሁኑልኝ። ወዳችኋለሁ። በጣም ነው የማከብራችሁ። በጣም እንደው ባገኛችሁ ሰላም ሁኑልኝ። ሰርፕራይዝ አድርጉኝ። በቃ ሰርፕራይዝ